አስደሳች ዜና በአዲስ አበባና በአካባቢዋ ለምትኖሩ በሙሉ በሀያት 72 አካባቢ የሚገኘው የአዲስ ኪዳን ዓለም አቀፍ ቤተክርስቲያን ከዚህ በፊት እሁድን ጨምሮ ሌሎች ፕሮግራሞችን ቋሚ በማድረግ ሲከናወን የነበረ ሲሆን እነዚህም ፕሮግራሞች ሮብ ከሰዓት ከ9 ሰዓት ጀምሮ ለታማሚዎች የሚጸለይበት ልዩ የአምልኮ ጊዜ እንዲሁም ድንቅ የእግዚአብሔርን ቃል የመካፈል ጊዜ ያለ ሲሆን በተጨማሪም እሁድ ጠዋት የጸሎት የአምልኮ ጊዜ እንዲሁም የቃል ጊዜ ይኖራል። የቤተክርስቲያኗ መስራችና ባለራዕይ የሆኑት አፖስትል እስራኤል በንቲ እንዲሁም ሌሎች አገልጋዮች በመገኘት እያገለገሉን እንደነበር ይታወሳል። በአሁኑ ጊዜ ደግሞ እግዚአብሔር አብዝቶን ወንጌልን የማስፋት እቅድ ይዘን በተጨማሪ አገልግሎት ወደ እናንተ መምጣታችንን ስንገልጽ በታላቅ ደስታ ነው። ኢየሱስ ሃሌሉያ ቀድሞ ከነበሩ ፕሮግራሞች በተጨማሪ ሌሎች ቋሚ ፕሮግራሞችን በአዲሱ አጥቢያችን በአዲስ አበባ ሰሚት ፔፕሲ አካባቢ መጀመሩን እያሳወቅን እኒህ ፕሮግራሞች የሚሆኑት ሐሙስ ከሰዓት በኋላ ከ10 ሰዓት ጀምሮ የጸሎት እንዲሁም ድንቅ የአምልኮ ጊዜና የትምህርት የእግዚአብሔርን ቃል በሙላት የምንካፈልበት ሲሆን እንዲሁም ቅዳሜ ከ3 ሰዓት ጀምሮ ፕሮግራሙ የሚቀጥል ይሆናል። በተጨማሪም እሁድ ከሰዓት በኋላ ከ9 ሰዓት ጀምሮ የእግዚአብሔር ቃል በኃይል ይሰበካል፣ በዝማሬ እግዚአብሔር ይመለካል፣ ለበሽተኞች ይጸልያል። እናም በዚህ ፕሮግራም ላይ የቤተክርስቲያኗ ባለራዕይ የሆኑት አፖስትል እስራኤል በንቲ እንዲሁም ሌሎች አገልጋዮች ያገለግላሉ። እናም በአዲስ አበባና በአካባቢዋ የምትኖሩ ሁላችሁ በሁለቱም አጥቢያዎች በሚኖሩን የአምልኮ ጊዜ በመገኘት የበረከቱ ተካፋይ እንዲሆኑ በአክብሮት እንጋብዛችኋለን። ኑና የእግዚአብሔርን ድንቅ ስራ እዩ። Shikari dufte barbachako Turnarra gore biyolako Bishano fiketi umte Abetabe Nagafate nahi kubete Nantufane nabira dufte Wanti natti bade hinjiru Natti tu hinjira takuno Kristos tunaf kenna mera Kabenya kocha Utera manako nagammatisa